ጥላወጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመቱትም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ሕይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታችሁ ውበት ግድግዳቸው ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላወጊ ቢልኩ አይሰራም። ተሰግዳላችሁ ዝም ለሚስጥር መተት እንዲሉ አንደበቱን አስሮ ቋጥሮ እንዲልኝ አይልም። ማን እንዳረገባችሁ አይናገርም። ሚስጥር ያወጣል። አድፍጦ ተደብቆ ግን ሕይወታችሁን ያመሰቃቅላል። በብዙ መልክ ይፈተናችኋል። የሚስጥር መተት ያለበት ሰው ችግሩም ሚስጥር ነው፣ ህመሙም ሚስጥር ነው፣ ፈተናውም ሚስጥር ነው፣ ለሰውም አይገባም፣ ግራ የተጋባ ነው። የሚስጥር መተት ሰውየው ለራሱ እንኳን ሚስጥር ነው። ጥላወጊ ሰዎች ጥቃት ሲደርስባቸው በአስደንጋጭና በድንገት ሊሞቱ ይችላሉ። ጥላወጊ ወይም የሞት አጋንንት የተደገመበት ሰው ሞቱ ይናገራል ወይም ምልክት አለው። የሚገርመው በጥላወጊ የሞተ ሰው የሚሞተው በጤናው ነው። ሳይታመም ቤተሰብ ሳያስታምመው በድንገት ነው የሚሞተው። በአጠቃላይ በጥላወጊ ወይም በሞት አጋንንት የሚመጣ ሞት ጊዜ የማይሰጥ ለማስታመምና ለሐኪም ቤት የማያዳርስ ነው። ስለዚህ በዝርዝር እንመልከታቸው። አንደኛ በድንገት ልቤን አመመኝ፣ ራሴን ወጋኝ፣ ጀርባዬን ወጋኝ፣ የሆነ ነገር ቅስፍ አደረገኝ ይላሉ። ተዝለፍልፈው ጸጥ ይላሉ፣ ከዛም ይሞታሉ። ሁለተኛ በድንገት የልብ ምታቸው አተነፋፈሳቸው ዝብርቅርቅ ይላል። የልብ ምታቸው በድንገት ዝቅ ይላል ወይም ከፍ ይላል፣ ከተለመደው ውጪ ይፈጥናል። ሶስተኛ በድንገት አቅም ያጣሉ፣ ይዝለፈለፋሉ፣ በድንገት ራሳቸውን አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣት መቀበል። ሁለት በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራዋት አላሳርፍ ያለችኝ ህሊናዬን የምትጎስብ ሶጣ ስገባ የምታቃጥለኝ ቀርታ ለኔ አይቻለኝም ሂጂ አላት። ተዋህዶ ልጆች። ሌላው ፎቶን ብቻ በማየት በቀጥታ ጥላወጊውን አጋንንት ወደ ሰውየው በመላክ ሰውየውን እስከ ሞት ያደርሱታል። ጥላወጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመቱትም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ሕይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታችሁ ውበት ግድግዳቸው ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላወጊ ቢልኩ አይሰራም። በነገራችን ላይ በያዕቆብ ላይ አስማት የለም የሚለው ቃል ያዕቆብ በነበረበት ዘመን ሰዎች አስማትን እንደሚጠቀሙ ትልቅ ማሳያ ነው። ያዕቆብ ከክርስቶስ ልደት በፊት በ1871 ዓመተ ኩነኔ በ147 ዓመቱ አርፏል። ያዕቆብ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት እንዲሁም ያዕቆብ የነበረበትን እድሜ ብንደምራቸው ወደ 4035 ዓመታት ይሆናል። በያዕቆብ ዘመን አስማትና በሰዎች ላይ በክፋት የሚደረግ አስማት ስላለ ነው በያዕቆብ ላይ አስማት የለም ተብሎ የተጻፈው። የወለላይቱ እመቤት ልጆች ይህ አስማትና መተት የሚሉት ነገር ከ4000 ዓመታት በፊት እንደነበረና ሰዎች ለጥፋትና ለክፋት ይጠቀሙት እንደነበረ ልባላችሁ። ሁለተኛው በልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላወጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላወጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል።
በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር ባንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው። ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና ለሞት የሚዳረጉት። መተተኞች ጥላወጊ ለምን ይጠቀማሉ የሚሉን ባጭሩ እንዴ። በእርግጥ ሰዎች ጥላወጊን ጠላት የሚሉትን በለጠኝ የሚሉትን ሰው በሞት ለማጥፋት ወይም ለመግደል እንደሚመትቱ ነግሬያቸዋለሁ። ከዚህ በተጨማሪ ሰዎች ጥላወጊን የሚጠቀሙት አንደኛ አስመታቾቹና መታቾቹ ጥላወጊን ሚስጥራቸው እንዳይታወቅ ይጠቀሙበታል። ለምሳሌ በመተት የአንድን ሰው ሙሉ እድሉን ወስደው የሚጠቀሙ ሰዎች ሁሌ በስጋት ነው የሚኖሩት። አንድ ቀን ጸበል ቦታ ወይም አባቶች ጋር ሄዶ ሚስጥሬን ያጋልጣል፣ ማንነቴን ያውቃል፣ ያሳውቃል በማለት ያስመተቱበትን ሰው በጥላወጊ ያስገድሉታል። እነሱ ብቻ አይደሉም፣ ገንዘብ ተከፍሎት የመተተውም ደብተራ ሚስጥር ይወጣል፣ ስራ ይታወቃል በማለት እሱም የመተተበትን ሰው በጥላወጊ ለመግደል ይሞክራል። በጣም የሚገርማችሁ አንድ ሰው ላይ ጥላወጊ ሲላክ 3 አካላት ናቸው ጠላት የሚሆኑት። አንደኛ ሰውየው ላይ ጥላወጊ የሚልከው ሰው፣ ሁለተኛ ጥላወጊ ላኪው ደፍተራ፣ ሶስተኛ ግደል ተብሎ የተላከው አጋንንት ነው። ጥላወጊ የሚያስልከው ሰው መሞት አለባቸው ብሎ እልህ ይይዛል። ጥላወጊ ላኪው ደፍተራም መሞት አለባቸው ብሎ እልህ ይይዛል። ለሞት የሚላከው የጥላወጊ አጋንንት ደግሞ ሳልገለው አልተውም ብሎ በእልህ ይታገለዋል። ውጊያው ከስንት አቅጣጫ ሆነ ማለት ነው? ከ3። ለዚህ ነው ጥላወጊ ከባድ የሚሆነው። በተለይ በአምልኮት ሕይወት እየኖራችሁ በጥላወጊ አልሞት ካላችሁ ጥላወጊ የሚያስልከው ሰው፣ ጥላወጊ የሚልከው ደፍተራ ለመግደል ተፍ ተፍ የሚለው አጋንንት ክፉ እልህ ውስጥ ይገባሉ። በዚህ ምክንያት ነው ውጊያው ብርቱ ሰልፍ የሚሆንባችሁ። ለምሳሌ በአምልኮት ሕይወት የበረታ አንድ ሰው ላይ መተት እየተላከበት የሚላከው መተት ያ ሰው ላይ በቀላሉ የሚጮህ የሚለቅና እንዲሁም መተቱ አልሰራ ሲላቸው አንደኛ በልህ፣ ሁለተኛ ሁሌ መተቱ እየጮኸ እየተጋለጠ እየተሸኘ ሚስጥሬን አባከነ በማለት ያንን ሰው በጥላወጊ አስገድለው እድሉን እስከ ወዲያኛው ለመጠቀምና ሚስጥራቸውን ለመጠበቅ ጥላወጊ ያስልኩበታል። እስከ ወዲያኛው እድሉን ለመጠቀም ያልኳችሁ ለምሳሌ ሰዎች እድላችሁን ሙልጭ አድርገው ወስደውባችሁ በእናንተ እድል የሚጠቀሙ ከሆነ እናንተ ላይ ጥላወጊ በመላክ አንደኛ ናቸው። ለምሳሌ አንድ ሰው የአንድን ሰው የትምህርት፣ የእውቀት፣ የትዳር፣ የሥራ፣ የሀብት፣ የጥበብ፣ የተሰጥኦ እድል ይወስዳል። እነዚህን ሁሉ እድሎች ከአንድ ሰው በእድል መተት ከወሰደ እድሉን የወሰደበትን ሰው በጥላወጊ ማስገደል ነው የሚፈልገው። ምክንያቱም ይሄንን ሁሉ እድል የወሰደው ሰው አንደኛ አንድ ቀን የወሰደበትን እድል በጸሎት ያስመልሳል በማለት፣ ሁለተኛ የነቃ ቀን በአምልኮት ሕይወት ለማስመለስ ይታገለኛል በማለት፣ ሶስተኛ ጉዴን ሚስጥሬን ያጋልጣል በማለት በጥላወጊ ያስገድለዋል። ይህም እድሜ ዘመኑን የወሰደውን እድል እንዲጠቀምበት ያደርጋል። እድሉን ወስዶ በጥላወጊ አልሞት ካለው እንዳያውቅ ያሳብደዋል ወይም በመተት ከሀገር ብን ብሎ እንዲወጣ ያደርገዋል። ሁለተኛ በቅናት ለመበቀል ጥላወጊን ይልካሉ። ለምሳሌ ሰዎች በንብረት በገንዘብ ሲጣሉ፣ ሲካካዱ፣ እንዲሁም በስራ በስልጣን ሲበላለጡ፣ ሲገፋፉ፣ ክፉኛ ሲጣሉ ለመበቀል ብለው ጥላወጊን ያስልካሉ፣ በጥላወጊ ያስገድላሉ። ይህ አሁን እጅጉን እየተለመደ የመጣ ነገር ነው። እዚህ ላይ አንድ ምሳሌ ብቻ ልንገራችሁ። ለምሳሌ አንድ ሰው ጥሩ የስልጣን ደረጃ ላይ ወይም ኃላፊነት ላይ አለ እንበል። አንድ ሰው በዚህ ሰው ስልጣንና ኃላፊነት የሚቀና ከሆነ ጠላቱ በስልጣኑ በመቅናት በሱ ቦታ ራሱን ለመተካት ያንን ባለስልጣን ጥላወጊ አስልኮበት ያንን ሰው በሽተኛ ያደርገዋል። ያም ሰው በድንገት ታሞ ከቤት ካልጋ ይውላል። በዚህን ጊዜ ያ ክፉ ሰው በዛ ሰው ስልጣንና ኃላፊነት ቦታ ይቀመጣል። የሰውየውን የሥራ እድሉን የኃላፊነትና የስልጣን እድሉንም እሱ ወስዶ ይጠቀምበታል። እንደዚህ የሆኑ ሰዎች እኔም የማውቃቸው አሉ። ጸበል ሳጠምቀው የነበረ አንድ ሰው ነበረ። ይህ ሰው በኢትዮጵያ ውስጥ ትልቅ ባለስልጣን ነበረ። አንድ ቀን ስብሰባ ላይ እያለ ቁጭ ባለበት ጀርባዬን ወገቤን ወጋኝ ብሎ ስብሰባውን አቋርጦ ወጣ። በዛው ታመመ። ከወገቡ በታች መንቀሳቀስ አቃተው። በሕክምና ምንም መፍትሄ አላገኘም። በኋላ በስራው ብሎም በስልጣኑ የቀናበት ሰው
በጥላ ወጊ እንዲህ እንዳደረገው ታወቀ። ለጊዜውም ቢሆን ያ ሰው በሱ ቦታ ተሾመ። ሶስተኛ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ፣ ካደኝ፣ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላ ወጊ ያስልኩበታል። የሚላከው ጥላ ወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላ ወጊን የሚያውቁት እንደሚገድል ብቻ ነው። ጥላ ወጊ አዎ ይገድላል፣ ግን ሰዎችን በሽተኛ የአልጋ ቁራኛ ያደርጋቸዋል። ጥላ ወጊ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅ እግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል። እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማችሁ ያደርጋል። ጥላ ወጊ ሰዎችን በድንገት ቅስፍስፍ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅስፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላ ወጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲወጋችሁ ሲነቀል ህመሙ ይተዋችኋል። ጥላ ወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል። አንድ ሰው ጥላ ወጊ ሲላክበት ምልክቶቹ ምን ናቸው? እንዲሁም በጥላ ወጊ የሚሞቱ ሰዎች ምልክታቸው ምንድነው የሚሉትን ጠቅለል አድርገን እንመልከት። የወለላይቱ እመቤት ልጆች በጥላ ወጊ ሰዎች ጥቃት ሲደርስባቸው በአስደንጋጭና በድንገት ሊሞቱ ይችላሉ። ጥላ ወጊ ወይም የሞት አጋንንት የተደገመበት ሰው ሞቱ ይናገራል ወይም ምልክት አለው። የሚገርመው በጥላ ወጊ የሞተ ሰው የሚሞተው በጤናው ነው። ሳይታመም ቤተሰብ ሳያስታምመው በድንገት ነው የሚሞተው። በአጠቃላይ በጥላ ወጊ ወይም በሞት አጋንንት የሚመጣ ሞት ጊዜ የማይሰጥ ለማስታመምና ለሐኪም ቤት የማያዳርስ ነው። ስለዚህ በዝርዝር እንመልከታቸው። አንደኛ በድንገት ልቤን አመመኝ፣ ራሴን ወጋኝ፣ ጀርባዬን ወጋኝ፣ የሆነ ነገር ቅስፍ አደርገኝ ይላሉ። ተዝለፍልፈው ጸጥ ይላሉ፣ ከዛም ይሞታሉ። ሁለተኛ በድንገት የልብ ምታቸው አተነፋፈሳቸው ዝብርቅርቅ ይላል። የልብ ምታቸው በድንገት ዝቅ ይላል ወይም ከፍ ይላል፣ ከተለመደው ውጪ ይፈጥናል። ሶስተኛ በድንገት አቅም ያጣሉ፣ ይዝለፈለፋሉ፣ በድንገት ራሳቸውን አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣት መቀበል። ሁለት በወረቀት ጽፎ መስጠት። ውዳሴ ማርያም ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስብ ስወጣ ስገባ የምታቃጥል ይቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት ስትሄድ ውሃ ይጠማታል፣ ያልባታል። መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ፣ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት። በይ ስትመለሽ ሞቶ ታገኘዋለሽ ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድውይ ፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድውይ መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። አይ እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤትም እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተታ? ምን ይሰራል ይሁሉ መከባተር? ሰውየው ፍርድ ቤት ሄዶ ለምን ገደልከው?
ያለታ ጫት እንበላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ በገዛፉ ወንጀል እየጨመረ ሞቅ ብሎኛል። ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ይሄ ሁሉ አያስፈልግም። ዋሻው ገደልኩ፣ ሰረኩ፣ በቃ። ሶስተኛ የምትወዱት ባልንጀራ ወይስ ባላጋራ ነው? ስምንተኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጩኮ፣ አቤት ዳቦ፣ ውርጎ ወይ እና ወይዘሮ ስንዱን ከኔለሽ የቀመሙት ድቁሱ ሚጥሚጣው አረስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ፣ ነፍስ አባቴ መምሬ ገሌ ናቸው፣ ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔን ልኮኛል። ግን እንዲህ የምትልኩት ወንደኛ አለ? ገና አንድ ነገር የጓዴ ትናንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጅ ነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ አቤት አባቴ ይፍቱን። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ የኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል ያቸው ቅጣት። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ ይፍቱኝ። ይኸው የሰራሁት ኃጢአት ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ነው። ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ አየው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርት ከሆነ የሰጡት እንዳይጠፋበት ያችን ጽፈው ይኸው ለነፍስ አባት ወስደህ ስጣቸው፣ ይሄንን እንድትፈጽሙ ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ፣ የተሰጠኝ ቅጣት ነበብ ያደርገውና አለዚያም በቃሉ ይሄን አልጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል፣ ይከታተሉታል። ሲጨርስ ወዲያ ወደ ስጋው ደግሞ ትሰግዳላችሁ። ዝም ለሚስጥር መተት እንዲህ ነው። አንደበቱን አስሮ ቋጥሮ እንዲህ ነኝ አይልም። ማን እንዳረገባችሁ አይናገርም። ሚስጥር ያወጣል። አድፍጦ ተደብቆ ግን ሕይወታችሁን ያመሰቃቅላል። በብዙ መልክ ይፈተናችኋል። የሚስጥር መተት ያለበት ሰው ችግሩም ሚስጥር ነው፣ ህመሙም ሚስጥር ነው፣ ፈተናውም ሚስጥር ነው፣ ለሰውም አይገባም፣ ግራ የተጋባ ነው። የሚስጥር መተት ሰውየው ለራሱ እንኳን ሚስጥር ነው፣ ምንነቱንም አያውቅም። የራሱ ነገር ግራ እስኪገባው ድረስ እኔ ምንድነኝ፣ እኔ ማነኝ፣ እጀምራለሁ አልጨርስም፣ እሰራለሁ አላገኝም፣ እለፋለሁ ጠብ የሚል ነገር የለም። ሕይወታችሁ ሁሉ እንቆቅልሽ ነው። አትናገር፣ አትጋገር፣ ዝም በል። ግን ዝም ብለህ ስራህን ስራ ይሉታል። እንደ ሚስጥር መተት ክፉ የለም። ብዙ ጊዜ ተናግሬያለሁ።
ብዙ ሰው የሚሰቃየው በዚህ ነው። መተት ሲደረግባችሁ ወይ ደግሞ ሲመተትባችሁ በተለይ የራስ ሰው የቅርብ ሰው ቤተሰብ ከሆነ ሚስጥሩ ከወጣ ችግር ስለሚፈጠር የሚስጥር መተት አብረው ይልኩበታል። የሚስጥሩ መተት እንዳይናገር ያደርጋል። ብዙ ሰዎች አሉ፣ ብዙ ዓመት ይጸልያሉ፣ ይሰግዳሉ፣ ይቀጠቅጣሉ፣ ይቀጣቀጣሉ፣ ግን ዝም። ይሄ ብቻ አይደለም። የሚስጥር መተት ደግሞ ሆኖ ዱዳ የሆነ አጋንንት አለ። መጽሐፍ ቅዱስ ላይ ታውቃላችሁ አይደል? ልጅ አይናገርም ጌታ ሆይ ፈውስልኝ ያለ ሰው ነበር አይደል? ዲዳ አይናገርም፣ አይሰማም። አጋንንቱ አንደበቱ ላይ ቁጭ ብሎ ልጁ እንዳይናገር ጆሮን ይዞት እንዳይሰማ። ይሄ በመጽሐፍ ቅዱስ ላይ ዲዳ ጋኔን የሚባለው የሚስጥር መተት እንደዛ አይናገርም፣ አይሰማም፣ ዝም ገብቶ ከውስጥ ስራውን ይሰራል። ብዙ ሰው ቢቸገረው በዚህ ነው። እንዳለበት እኮ ያውቃል፣ ፈተናውንም ያውቃል፣ ስቃዩንም አይቷል። ከውስጥ ብዙ ችግር አለ። ቤት በኩል አጋንንቱ ይናገር ማንም ይለ እንዴት አንደበቱን ይፍታ? ለጉሞ ይልኩታል። አትናገር ብለው ያስገቡታል። ሚስጥር አታውጣ ብለው ይነግሩታል። እኛ በሥላሴ ስም ብለን ውጣ እንደምንለው እነሱ ደግሞ በራሳቸው ጥበብ በአስማቱ አንደበቱን ለጉሞ አስራ ያስገቡታል። ያ የገባው አጋንንት መግባት እንጂ መውጣት አያውቅም። ያ የገባው አጋንንት ዝም ማለት እንጂ መናገር አይችልም። እንዲህ ነው ሰው እኮ የሚሰቃየው። ብዙ ሰው አለ ጸበል ይላል። ጻድቃኔ ማርያም ሄድኩኝ ተጠመቅኩ ዝም፣ ሽንቁሩ ሚካኤል ሄድኩኝ ተጠመቅኩኝ ዝም፣ እንጦጦ ማርያም ሄድኩኝ ተጠመቅኩኝ ዝም፣ ሰገድኩ ዝም፣ ስጋው ደግሞ ተቀበልኩ ዝም። ምንድነው የኔ ነገር ዝም ያለው? ዝም ያለው አጋንንት ገብቶ ዝም ያለው ሌላ ምንም እኮ ሂሳብ የለም። ዝም ያለው ስለገባ እናንተ ተናገር ብትሉት እሱ ዝም ነው። ልፋት ትጋት ይጠይቃል፣ ያለፋል፣ የሚስጥር መተት ያታገላል። እንዳትሰለቹ እሺ። ስትሰግዱ ስትቀጠቅጡ የሚስጥር መተት በቤተሰብ በኩል የመጣ የሚስጥር የጓደኛ እያላችሁ ቀጥቅጡት። ከበረታችሁ ምን እንደሆነ በህልማችሁ ታዩታላችሁ። ይገለጻል፣ ይታወቃል። እኔ ብዙ ሰዎች አውቃለሁ 4-5 ዓመት እያጠመቋቸው ዝም የሚል እኔ ተስፋ ሳልቆርጥ እነሱ ተስፋ የቆረጡ ልጆች አሉ። አልናገርም፣ አልጋገርም ዲዳ ጋኔን